ምን አልኩኝ? የአዲስ ኪዳን አገልግሎት ጠቅላላ የነብይነት ቅባትን የሚያንቀሳቀስ ነው። ምክንያቱም ዮሐንስ ራእይ ላይ ሲናገር እንደዚህ ተብሎ ተጽፏል። የኢየሱስ ክርስቶስ መንፈስ የትንቢት መንፈስ ነው ይላል። ያ መንፈስ ደግሞ እናንተ ውስጥ እንዳለ መጽሐፍ ቅዱስ ምን ይላል? ኢየሱስን ከሙታን ያስነሳ መንፈስ በእናንተ ቢኖር ይላል። ስለዚህ ያ መንፈስ ማረፊያው እናንተ ናችሁ ማለት ነው። ይኸውላችሁ መጽሐፍ ቅዱስ ሁለተኛ ቆሮንቶስ ምዕራፍ 3:15-17 ላይ ሲናገር ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል አይደል? አሮጌው ሁሉ አልፏል እነሆ ሁሉ አዲስ ሆኗል ነው የሚለው። አሮጌው አልፏል ያለው አሮጌው ማንነት አሮጌው ሰውነት የስፒሪታችሁን መለወጥ ነው እንጂ ፊዚካል የፊት ለውጥን አይደለም የሚያወራው። የፊት ለውጥ ትራንስፎርሜሽን ነው። እያደገ ሲሄድ ደግሞ ትራንስፊግሬሽን ይባላል። ያ ማለት ጌታ ተራራ ላይ ሆኖ ትራንስፊገር አደረገ የሚለው ፊቱ ተለወጠ ነው የሚለው። ትራንስፊገር የሚባለው ፕሮሰስ በፕሮፌቲክ አኖይንቲንግም እያደጋችሁ ስትሄዱ እየሰፋ የሚሄድ ነገር ነው። ለምሳሌ ድሮ ባዮሎጂ ስንማር ኤልፓ ብላችሁ ድሮ ለመያዝ የሳይክል እንትኖችን ስንማር ኤልፓ ብለን ተምረናል። ኤልፓ ለመያዝ ኤልፓ ነው የምንላት። ኤልፓ ማለት ኤግ፣ ላርቫ፣ ፑፓ፣ አዳልት ብለን ማለት። ልክ ቢራቢሮ መጀመሪያ ትል ነገር ናት አይደል? ብትሆኑ እንዲህ የምትልትል በእናንተም እንደሚባል አላውቅም። ይሄ ሳማ የሚባል ተባለ እና እሱ ላይ ምናምን አያቸዋለሁ። ሳይዛ ሳማ ላይ ምናምን የሚሉት የነበሩት የሆነ ሰዓት የሆነ እንደ ድር የሚመስል ነገር ይሰሩና እዛው ጋር ይጣበቃሉ። እየተመላለስኩ አያቸዋለሁ። ጌታ ፊት ነው የምነግራቸው። ሄጄ አያቸዋለሁ። የሆነ ክብ ነገር ይሰራል፣ ሼል የሚመስል ነገር ይሰራል። ከዛ እየቆየ አንገቱን እያወጣ ይመጣል። ይሄ ታምር ነው የሚሆንብኝ። እንዴት ከትንሽዬ ትል ውስጥ ትልቅ ቢራቢሮ ይወጣል? ታምር ነው የሚሆንብኝ። እና ልክ ጊዜውን ሲጨርስ የሚያምር ቢራቢሮ ነው ይወጣል። ያ ሳይክል ነው የትራንስፊግሬሽን። ይሄ ሰው ሲለወጥ ልክ የሚለወጥበት እግዚአብሔር በተለያየ ነገር ውስጥ ያሳልፋችሁ። እናንተን መጀመሪያ ያላችሁበትን ነገር ጌታ ሳይኖር በፊት የነበራችሁን ማንም አድማየር አያረገም፣ ማንም አይፈልግም፣ ማንም ሪጀክት ነው የሚያረጋችሁ። ትል ቢያይ ሰው መንገድ ላይ ጨፍልቆት ነው የሚያልፈው። ቢራቢሮ ግን አይጨፈልቅም፣ ሊይዝ ነው የሚያሯሩጥ። ቢራቢሮ ግን የተወለደው ከትል ውስጥ ነው። ገብቷችኋል አይደል? ልክ የእግዚአብሔር መንፈስ ያ የክርስቶስ መንፈስ እናንተ ውስጥ ሲኖር በዚህ እድገት ውስጥ እየለወጠ እያሳደጋችሁ ነው የሚመጣው። የሆነ ፕሮሰስ ሰምታይምስ አንዳንድ ጊዜ በአብዛኞቻችሁ ላይፍ ውስጥ የሚመጣ ቻሌንጅ ያመጣው ራሱ ጌታ ራሱ ነው የሚያመጣው። ለምን ካላችሁ አንዳንድ ጊዜ ለምን የምለው ያልተመለሰልኝ ጥያቄ ብዙ ነበር ጭንቅላቴ ውስጥ። ግን እግዚአብሔር ለምንን ምክንያቱን የሰጠኝ አሁን ማገልገል ስጀምር። ብዙዎቻችሁ ተነቅታችሁበት የመጣችሁት ፕሪቺንግ ለምን በሚል ህመም ውስጥ የወጡ ናቸው። አንድ ትልቅ የእግዚአብሔር ሰው መወደው የእግዚአብሔር ሰው እንደዚህ ይላል። እዚህ ሀገር ያለ አፖስትል ታምራት ትልቅ የእግዚአብሔር ሰው እና እኔ ብዙ ነገር ጠቅሞኛል በህይወቴ። እሱ ሰው ሪያሊቲው መንፈስ ቅዱስ እንደወድ ያደረገኝ እሱ ነው። ኢዝ ኤ ግሬት ጋር ጀነራል። እና ምን አለኝ አንድ ቀን እግዚአብሔርን ተጠቀምብኝ ስትለው እሺ ይላል እምቢ አይልህም አለ። ይወጋህና በአንተ ህመም ሌሎችን ያክማል። እንደዛ ይሰራል እግዚአብሔር አለ። ሁሌ አልረሳውም ከጭንቅላቴ ውስጥ። እና አንዳንድ ጊዜ የምታሳልፉት እንትኖች ኢትስ ኤ ሳይክል። ዳዊት ንግስናውን ብቻ አታስቡ፣ የራሱ ልጆች ሊገሉት አባረውታል። እሱ ብቻ አይደለም፣ ነገስታት ፊት እንዳበደ ሰው ላጩን እያዝረከረከ ልለፍ ብሎ አልፏል። እግዚአብሔር አልነበረም ስሩ? እያንዳንዱ ፔን ውስጥ ያውቃል። እዛ ውስጥ ስላሳለፈው ነው ዳዊትን ራቁቱን እንዲዘል ያደረገው። ተው አንተ ምንድነው በቆነጃጅት ፊት እንዲምትሆነው ስትለው ተይ ማንም በሌለ ሰዓት ላጬን ሳዝረከረክ እሱ ነው ደግፎ እዚያ ያደረሰኝ። እግዚአብሔርን እንድትጣበቁት ሲፈልግ ዝም የሚላችሁ ጊዜ አለ። sometimes የእግዚአብሔር ዝምታ it's precious time። I love ያለፍኩበትን እንዴት እንደምወድ በፊት አማረር ነበር። አንተ የለም ብያቃለሁ። I love Jesus። አንዳንድ ጊዜ እውነተኛ ጌታ ባይነካችሁ ኖሮ እኮ ውስጣችሁን ድሮ ባክ አርጋችሁ እንዳንመለስ የከለከለን የተነካንበት ነገር ነው። እግዚአብሔር ማናችሁንም ተራ ህይወት እንድትኖሩ አልጠራችሁም። ማንም ሰው ለተራነት አልተጠራም። እናንተ ውስጥ የተደበቀ ግሬትነስ አለ፣ ታላቅነት አለ። እናንተ በጌታ መሆናችሁ ብቻ ለታላቅነት እንደተጠራችሁ ነው ምልክት። ማንም ሰው ያለ